በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በምህረት በቸርነት እስከዚህ ሰዓት የሰበሰበን የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በተወደደ በክርስቶስ ኢየሱስ ፍጹም ሰላም በያላችሁበት ሰላም እግዚአብሔር ለሁላችሁ ይሁን እያልኩኝ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። የእናታችን የድንግል ማርያም አማላጅነት የቅዱሳን ጸሎታቸው ረድኤታቸው በረከታቸው ከሁላችን ጋር ይሁን። የተወደዳችሁ ኦርቶዶክሳውያን በዚህ ጊዜ እንግዲህ እግዚአብሔር አምላክ እንደ ቤተክርስቲያናችን አስተምሮ እንደ መጽሐፍ ቅዱሳችን ትምህርት መሰረት ያለንበት ወቅት እንግዲህ የርድእተ መንፈስ ቅዱስ ወይም ስለ መንፈስ ቅዱስ በቤተክርስቲያን በምልአትና በስፋት የሚነገርበት ወቅት ነውና ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስለ መንፈስ ቅዱስ ያላት አስተምሮ ምንድን ነው የሚለውን ከዘመናችን ጋር በማየት እንደ እግዚአብሔር መልካም ፈቃድ እንመለከታለን። ቅዱስ እግዚአብሔር ከሁላችን ጋር ነው። መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ ሁሉም መንፈስ ቅዱስ ሞላባቸው የሚል ሐሳብ እናገኛለን። መንፈስን የሚናገሩ ዘንድ እንደተሰጣቸው በሌላ ልሳኖችም ይናገሩ ጀመር ይላል። በሐዋርያት ሥራ ምዕራፍ 2 ላይ ተጽፎ የምናገኘው እግዚአብሔር ቃል ለብዙዎቻችን ትምህርትና እውነት የሚሆን ነው። የተወደዳችሁ ምዕመናን በድጋሚ ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩኝ በቤተክርስቲያናችን ታላቁ አባት ቅዱስ ኤፍሬም ሶርያዊው በድርሳኑ ላይ እንደተናገረው በዓለ ጰራቅሊጦስ የአዲስ ኪዳን መመረቂያ የሙሽራው የኢየሱስ ክርስቶስን ታላቅነት ከሞት ድል አድርጎ መነሳት እየተናገርን ሙሽሪት የሆነችው ቤተክርስቲያን ደግሞ ልደቷ ዛሬ ነው። ስለዚህም ነው ዛሬ የምናከብረው በዓል ሰሞኑን የሚከበረው እንዳጠቃላይ በዓላችን ሁላችን እንደምናውቀው በመንፈስ ቅዱስ እሳትነት ምልአት በተለይ ሐዋርያት አስተምሯቸው የበረታበት አገልግሎታቸው ታላቅነትን ያየበት ትልቅ የቤተክርስቲያን በዓሏ ነው። የቤተክርስቲያን መምህራን በምልአትና በስፋት እንደሚናገሩት በተለይ አሁን ያለንበት ወቅት የመንፈስ ቅዱስ ወቅትን ሲናገሩ በዕለተ ዓርብ ጌታችንና መድኃኒታችን ኢየሱስ ክርስቶስ በጎልጎታ የመሰረታት የአዲስ ኪዳኗ ቤተክርስቲያን በዕለተ ሰንበት ደግሞ በትንሣኤ ሕይወት ያገኘች፣ በዚህ ብቻ አልበቃም። በበዓለ ጰራቅሊጦስ ደግሞ የመንፈስ ቅዱስን ስብከት እየሰበከች ደግሞ የጸጋ ልብስ ለብሳ ዓለምን በወንጌል መረብነት ልታርስ እነዚህ ሦስት አብይ ጉዳዮች ይነገሩባታል። ስለዚህ ይሄ ቀን በብሉይ ኪዳን እንደሚታወቀው የመንፈስ ቅዱስ በዓልን ስናከብር ጴንጤቆስጤ የተባለውን ወይም 50ኛውን ቀን እስራኤላውያን እንዲህ ብለው ያከብሩት ነበር። በብሉይ ኪዳን እስራኤል ከባርነት ወጥተው ሕጉን የተቀበሉበት የነፃነት በዓላችን ነው እያሉ የሚናገሩበት ነበር። በአዲስ ኪዳን ደግሞ የሰው ልጅ ከዲያብሎስ ቁራኝነት ከሰይጣን እስራት ተፈቶ የጸጋ ልብስ የለበስንበት ክብር ያገኘንበት መለኮታዊ ምስጢር የተገለጠበት ስለሆነ እውነተኛው የነፃነት በዓላችን ይሄ ነው። ፍርሃትና ድንጋጤ ከሐዋርያት ተወግዶ ክርስቶስ ኢየሱስ ሞትን ድል አድርጎ ተነስቷል በማለት ሕያውና ዘላለማዊ ወንጌልን በክብር የሰበኩበት። ዛሬ እንግዲህ በጽዮን ወይም ደግሞ ማህደር የወረደውን ያንን የመለኮት እሳት ኃይል ድንገት እንደሚነጥቅ አውሎ ነፋስ ይላል መጽሐፍ። ድንገት እንደሚነጥቅ አውሎ ነፋስ መጥቶ ሐዋርያትን ፍርሃታቸውን ወደ ድፍረት፣ ድንቁርናን ወደ ጥልቅ ወደ ነገረ መለኮት ምርምርና እውቀት እንዲገቡ የረቀቀ ታላቅ ምስጢር ነው። ምናልባት ዛሬ በዚህ ሰዓት እየተናገርኩ ያለሁት የእግዚአብሔር ቃል ሁላችሁ እንደምታውቁት መጽሐፋችንም እንደተናገረው መንፈስ ቅዱስ በእሳት አምሳል ለምን ወረደ የሚል ብዙ ጥያቄዎች በዓለማችን ላይ ይነሳሉ። እግዚአብሔር የለም ብለው ለሚናገሩ ሰዎችም ስንፍና ካልያዛቸው በስተቀር እግዚአብሔር በክብሩ እግዚአብሔር በመንበሩ አለ። ስለዚህ ይህንን ለማሰብ ታዲያ የወረደው መንፈስ ቅዱስ አእምሯችንን ካላበራው በስጋዊ ጥበብና ዕውቀት ለእግዚአብሔር መናገር ድካም ይሆናል። ማንም በስጋ ተነስቶ የእግዚአብሔርን ሐሳብ የመግለጥም የመናገርም ዕውቀት የለው። ስለዚህ የመንፈስ ቅዱስን ጸጋ ሰዎች መናገር የሚችሉት መንፈስ ቅዱስ ራሱ ካልገለጠልን እንደ ስጋ ሐሳብ ማናችንም የመናገር አቅምም ችሎታም የለን። ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይላል። ምናልባት ያ ጽኑ ነፋስ ነው። እንደሚታወቀው ሐዋርያት በጸሎት ነው ያሉት፣ ግን መጽሐፍ እንደተናገረው ድንገት ነው የመጣው። ስለዚህ ካልታሰበ አቅጣጫ ነው የመጣው። ብርቱ ነፋስ ነው፣ ታላቅም ድምፅ ነው። የሚገርማችሁ ይሄ ነፋስ ቤቱን ብቻ ሳይሆን የሞላው ይሄ ነፋስ ቤቱን ብቻ ሳይሆን በዚህ ክብር የሞላው ድፍን ኢየሩሳሌምን ያወከ ነው። ለምን? ሰዎችንም ለምስክርነት ከተለያዩ ቦታ ይሄ ነፋስ ጠርቷቸዋል። ምንድነው ቢባል ንፋስ እንደምታውቁት ባይታየም
ግን ዛፍ ሲያንቀሳቀስ በዚህ ብቻ አልበቃም፣ እጅግ ጽኑ እንደሆነ እናውቃለን። መንፈስ ቅዱስም በዓይናችን ባይታይም ስራውን ሲሰራ ድንቅ ነገር ሲያደርግ እናያለን። ሃይማኖት በሚታየው የማይታየው እግዚአብሔር ጸጋ እንዳለ የሃይማኖት ትምህርታችን የሚገልጠው ነው። ስለዚህ ነጥቆ ነው የመጣው አለ። መምጣቱ ደግሞ የሐዋርያትን አእምሮ ከምድራዊ ሐሳብ ከምድራዊ ጉዳይ ከፍ አድርጎ ለሰማያዊ ምስጢር ነው ያበቃቸው። ምክንያቱም እንደተነገረው ይሄ ምድር በጨለማ የተዋጠ ነው። ይሄ ምድር ሞትንና የሞትን አዋጅ የያዘ የነበረ ነው። ስለዚህ ከዚህ ጨለማ አስተሳሰብ ከዚህ ድንቁርና ህይወት ውስጥ ሰዎችን ጠራርጎ የሚያወጣ እግዚአብሔር መንፈስ ቅዱስ ነውና ስለዚህ ነው በመጽሐፍ እንደተነገረው በዚህ ኤፌሶን ምዕራፍ 2 ቁጥር 12 ጀምሮ ስናይ የምናገኘው ኃይለ ቃል አለ። ስለዚህ የምንጋደለው ወይም የምንጣላው ከዚህ ከምድራዊ ጉዳይ አይደለም። ማንም ሰይጣንን በምድራዊ ጉልበት ወይም በምድራዊ አቅም ታግሎ የሚያሸንፈው የለም። ስለዚህ መጽሐፋችን እንዳለው ልባችን ግን የአምላክን ድምፅ ከሰማ ያኔ ነው ሰላም የሚገኘውና ልባቸው ለሁለት ተከፈለ ነው። ከዚህ መጽሐፍ እንደተናገረው ተቀምጠው የነበረበትን ቤት ሁሉ ሞላው አለ። ምልአት ነው። ምን ማለት ነው? መለኮታዊ ድምፅ ነው። ረቂቅ ነው። ኃይል ነው። ሐዋርያት በአንድ ልብ ተሰብስበው ይጸልዩ ነበረ። በውስጣቸው መከፋፈል የለም። ዛሬ የተቸገሩ እኛ እየተከፋፈልን ዛሬ እኔ የሰሜን የደቡብ የምስራቅ እያልን ራሳችንን ቀራኔው ደርሰን ሰፈር ውስጥ የተገኘን ብዙዎች ነን። ሰው ቀራኔው ከወጣ በኋላ ወርዶ ሊገኝ አይገባም። እግዚአብሔር መንፈስ ቅዱስን የተቀበለ ሰው በብሔር ጉዳይ በቋንቋ ጉዳይ አያስጨንቀው። ማድራሻው የት እንደሆነ ያውቀዋል። ከዚህ የተነሳ ታዲያ መጽሐፍ እንደተናገረው የማርቆስ እናት የቅድስት ማርያም ቤት በሙሉ አጥለቀለቀዋል። ከዚህ በኋላ ነው ይቺ ቤት እንደ አዲስ ኪዳን አስተምሮ የቤተ ክርስቲያን ምሳሌ ናት። ቤተ ክርስቲያን እንደሚነገረው የመለኮት ጸጋ ሙሉ በሙሉ በቤተ ክርስቲያን ውስጥ እንዳለ እንደምናረጋግጥ በመንፈስ ቅዱስ የምትመላዋ ቤተ ክርስቲያን ስጋዊ ጉዳይ አይደለም የሚመራት። ስለዚህም ነው ሐዋርያት ካረፉባት ከተቀመጡባት ስፍራ ሳይናወጡ ጸጋ መቀበላቸው በሃይማኖት መጽናትን እያስተማሩ ነው። ዛሬም ርትዕት በሆነችው ሃይማኖት ጸንተን ብንቀመጥ እግዚአብሔር መንፈስ ቅዱስ በእኛ ላይ የሚሰራው ስራ ታላቅ ነው። የመረጋጋትና የእርጋታ ምስጢር ነበረ። በትንቢተ ኢሳይያስ ምዕራፍ 40 ቁጥር 15 ላይ የምናገኘው እግዚአብሔር ቃል ይሄን ማንበብ እንችላለን። የሚገርማችሁ መልእክቱ ግን ምንድን ነው የሚለው? ክርስቲያኖች በሃይማኖት ሳይናወጡ ክርስቲያኖች በሃይማኖት ጸንተው ቢቆዩ ይሄ ምንድነው? መለኮታዊ ምልከታው ምንድነው ቢባል በህይወታችን ተረጋግተን እግዚአብሔርን ከጠበቅነው የእግዚአብሔር ማደሪያዎች እንደምንሆን፣ የዛሬዋ ለቅሶ የዛሬዋ ሐዘን ነገ በደስታ እንደምትለወጥ ነው። ዛሬ ተስፋ ያስቆረጠን ጉዳይ ዛሬ አለቀ የተባለው ጉዳይ እግዚአብሔር ሲመጣ ታሪክ እንደሚለወጥ ነው። ስለዚህ መጽሐፋችን እንደተናገርን በጸሎትና በትህትና በእግዚአብሔር ቤት በትጋት ውስጥ መኖርን ነው። ስለዚህ እሳት ብርሃን ሙቀት አለው። ብርሃኑ የእውቀት ነው። ምስጢር መገለጡ ደግሞ ሙቀት ደግሞ የልብ መቃጠል ነው። ሰው እግዚአብሔርን እያወቀ ሲመጣ ልቡ እየተቃጠለ አገልግሎቱን እያበረታ ከእግዚአብሔር ጋር የመኖር እቅድና ዓላማ ይኖረዋል። ስለዚህ ጸጋው ለአንዱ ብቻ አይደለም፣ ለሁሉም እንደየአገልግሎት መጠናቸው የተሰጠ ጸጋ ነው። ወገኖቼ ዛሬም ቢሆን የእግዚአብሔር ጸጋ ያስፈልገናል። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ ያለውን የእግዚአብሔርን ቃል እዩት። መንፈስ ቅዱስ በልባችን ሲያድር ክርስቲያኖች ፍቅራችን የወንጌል ፍቅር በውስጣችን እየተቀጣጠለ ይመጣል። መንፈስ ቅዱስ በውስጣችን ስራ ሲሰራ ቅዝቃዜ ስንፍናውን ወደኋላ አስወግደን ወደፊት ብቻ እንመለከታለን። በእያንዳንዳቸውም ላይ ተቀመጠባቸዋል። ተመልከቱ፣ መንፈስ ቅዱስ ነው ማደሪያ መሆናቸውን ነገረ። ያ በእሳት አምሳል የታየው መለኮታዊ ጸጋ በእያንዳንዳቸው ሐዋርያት ራስ ላይ ረክቶ ተቀምጧል። ዝም ብሎ አልፏቸው አልሄደም። በብሉይ ኪዳን እንደምናውቀው አይደለም። ዘመኑ የአዲስ ኪዳን ዘመን ስለሆነ የተቀመጠባቸው ቋሚ ማደሪያ አደረጋቸው። አንድ ጊዜ የእግዚአብሔር ከሆንን የእግዚአብሔር ነው። ሁልጊዜ በሕይወታችን ልናደርግ የሚገባው ጨካኞች፣ ቆራጦች መሆን ያለብን ከሰይጣንና ከዚህ ዓለም ጉዳይ ጋር ታግለን ምርጫና ሕይወታችን ማድረግ ያለብን እግዚአብሔርን ነው። ስለዚህ መጽሐፋችን እየነገረን ያለው በብሉይ ኪዳን መንፈስ ቅዱስ እንግዲህ በነቢያት ላይ እንደምታውቁ ሲወርድ ስራውን ጨርሶ ይወጣ ነበረ። አሁን ግን እዚህ አንደኛ ሳሙኤል ምዕራፍ 16 ቁጥር 10 ማየት ይቻላል። በአዲስ ኪዳን ግን መለኮታዊ ጸጋ በሰው ልጆች ላይ ቋሚ ማደሪያ ሆኖ
መገኘቱን እንደማይለየን የሚያሳይ ነው። ስለዚህም ነው እኛ እንደሚታወቀው ኦርቶዶክሳውያን ሁላችንም በጥምቀት የመንፈስ ቅዱስ ማደሪያዎች ነን። በ40 እና በ80 ቀን የተጠመቅነው ጥምቀትና የተቀባንበት ወይም ደግሞ ለቤዛ ቀን የታተምንበት ቅዱሱ መንፈስ እናውቃለን። ስለዚህም ነው በኃጢአት ምክንያት ካልሆነ በቀር መንፈስ ቅዱስ ከኛ እንደማይለይ፣ ባዕድ አምልኮ እስካላመለክን፣ ክፋት በውስጣችን ከሌለ፣ የእግዚአብሔርን አሰራሮች እየሰራን አምልኮችን ከእግዚአብሔር ጋር ከሆነ መንፈስ ቅዱስ እንደማይለይ። የሚገርመው መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመራል። ልሳን ማለት ቋንቋ ማለት ነው፣ ጸጋ ነው። ዛሬ እንደሚሰማው ፕሮቴስታንት አዳራሽ እንደሚሰማው ነው። ሐዋርያት ያልተማሩትን ሰምተው የማያውቁትን የዓለም ቋንቋ ሁሉ በአንድ ጊዜ በአንደበታቸው ተናገሩ። ከአንድ ቋንቋ 71 ቋንቋ ተጨመረላቸው። እግዚአብሔር የመስጠት አምላክ ነው። ቅዱስ ዮሐንስ አፈወርቅ ለዚህ ነው እግዚአብሔርን እንዲህ ብላችሁ ከጠየቃችሁት ሞልቷል ስትሉት እየጠቀጠቀ የሚሰጥ አምላክ ነው። እግዚአብሔር ሲሰጥ ከልካይ የለም። ችግሩ እኛ መጠበቅ ነው ያቃተን። ከጠበቅን ደግሞ እግዚአብሔር ስራ ይሰራል። ስለዚህም ነው አንደበታቸው ክፉ ነገርን፣ ሐሜትን፣ መለያየትን ሳይሆን እግዚአብሔርን ማመስገኛ። ወገኖቼ ዘመናችን የሐሜት፣ የክፋት፣ የተንኮል ነው አይደል? ሰው የመንፈስ ቅዱስ ሐሳብ በውስጡ ካለ ግን እነዚህን ጉዳዮች ሁሉ ወደ ውጭ አስወጥቶ የእግዚአብሔር ማደሪያነቱን ያያል። ታዲያ መንፈስ ቅዱስ ለምን በእሳት አምሳል ወረደ? የቤተክርስቲያናችን ትርጓሜ ኮመንተሪዎቻችን በሙሉ እንደሚናገሩት የቤተክርስቲያን ሊቃውንት መንፈስ ቅዱስን እንደሚነገረው በውሃ ወይም በሌላ ሳይሆን በእሳት አምሳል የወረደው። የወረደበት ምስጢር ደግሞ በአንድምታ ነው። አንድምታችን ሲተነትነው፣ አንድምታችን ሲተረጉመው ኃጢአትን የሚያቃጥል ስለሆነ ነው እሳት። ምክንያቱም እሳት እንጨትና ጉድፍን ፈጥኖ እንደሚያጠፋ መንፈስ ቅዱስን ከሐዋርያት ልብ ውስጥ የነበረውን ጥርጥር፣ በሐዋርያት ውስጥ የነበረውን ያንን አለማወቅን፣ የኃጢአትን ዝገት ፈጽሞ ለማቃጠል እግዚአብሔር መንፈስ ቅዱስ በእሳት ወረዳል። ለምሳሌ ብረትና ወርቅን እሳት እንደሚያቀልጥ ሁሉ የጠነከረው ብረት በቁራጭ እሳት ውስጥ ሲገባ ቀልጦ ታዩታላችሁ፣ እንደ ውሃ ይፈሳል። ወደፈለጋችሁትም ቅርጽ ወደፈለግነውም ቅርጽ እንለውጠዋለን። ሐዋርያትም በፍጹም ትሕትና ወደ እግዚአብሔር ተጠግተዋልና ፍቃዳቸውን ለእግዚአብሔር ፍቃድ ስላስገዙ ከዛሬ ጀምሮ መጽሐፍ እንዳለው በእሳት አምሳል እግዚአብሔር ወርዶ ታሪካቸው እንደለወጠ ነው። እንግዲህ እሳት ብርሃንን ይሰጣል፣ እውነት ነው። እሳት በጨለማ ላለ መብራት ነው። ሐዋርያትም በነገረ መለኮት ጨለማ እንዳይጋርዳቸው የኢየሱስ ክርስቶስን አምላክነትና ጌትነት የሚስጥረ ሥላሴን ትምህርት ፍንትው አድርገው እንዲናገሩ የብሉይ ኪዳን ጥቅሶችን እያብራሩ ከአዲስ ኪዳን ጋር እያመሳጠሩ እንዲናገሩ ብርሃን እንዲበራላቸው የእውቀት ብርሃን ሆኗቸው መንፈስ ቅዱስ ወረደ ነው። መንፈስ ቅዱስ በእሳት የወረደው እሳት ምግብን እንደሚያበስል ሁሉ ጥሬ ነገር በእሳት ሲበስል ታውቃላችሁ፣ ለሰው ልጅ መብላትን መጠጣትም ተስማሚ ሆኖ ይመጣል። ሐዋርያትም ትምህርታቸው የበሰለ ንግግራቸው የጠነከረ ሰዎችን የሚያሳርፍ የሚያስጨንቅ ቃለ እግዚአብሔር አያስፈልግም። ወገኖቼ ብዙ ነገር በዚህ ዘመን ሰዎችን እያስጨነቃቸው፣ የእግዚአብሔር ቃል ግን እውነት ስለሆነ ሕያው የእግዚአብሔር ቃል ግን ልባችን ሲገባ መረጋጋት የምንችለው በዚህ ነው። የሚገርማችሁ መጽሐፍ በእሳት የተመሰለው ጸጋ ዛሬም በቤተ ክርስቲያን ሚስጥራት በተለይ በቁርባኑ ላይ የወረደ መንፈስ ቅዱስ ስንል ፈኑ ስንል እነዚህ በሙሉ ሕይወታችን የሚቀድሰው ኃጢአታችን የሚያጠራው ኃጢአትን የሚያቃጥለው ሰላምን የሚሰጠው መንፈስ ቅዱስ በእሳት አምሳል ወረደ ነው። መጽሐፍ ለሐዋርያት የተሰጠው የኃይል ለምን በ50ኛው ቀን ወረደ የሚል ጥያቄ ይመጣል። እንደምታውቁት መጽሐፋችን እንደተናገረው ጌታ ኢየሱስ ክርስቶስ ሲያርግ ለሐዋርያት አንድ ነገር ነግሯቸው ነበር። አንትሙ ሰንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም፣ እናንተ ግን ኃይልን ከኢየሩሳሌም እስከምትቀበሉ በኢየሩሳሌም ጸንታችሁ ቆዩ አላቸው። ክርስቶስ ከተነሳ ለ40 ቀናት እየታያቸው ካስተማራቸው በኋላ ካረገ በ10ኛው ቀን ከትንሣኤው ደግሞ በ50ኛው ቀን መንፈስ ቅዱስ ወረደ። ለምን በ50ኛው ቀን ተመረጠ ቢባል የኦሪትን መጽሐፍና የአባቶቻችን ትምህርት ወደኋላ ሄዶ ማየት ግድ ነው። እንደምታውቁት መጽሐፍ እንዳለው የኦሪት ሕግ ወይም ስጦታ የኦሪትን ሕግ ስጦታ ማሟላት ነው። የእስራኤል ልጆች ከግብፅ ባርነት ወጥተው
ደም ረጭተው ፋሲካን ካከበሩ በኋላ በ50ኛው ቀን ሲና ተራራ ሲደርሱ መጽሐፍ እንደ ዘጸአት 19 ቁጥር 1 ላይ እዚያ እግዚአብሔር 10ቱን ቃላት ሕጉን በደመናና በእሳቱ ሰጣቸው። በአዲስ ኪዳን እንግዲህ የእውነተኛው የፋሲካው በግ ክርስቶስ ታርዷል። ይሄ በአንደኛ ቆሮንቶስ በምዕራፍ 5 ቁጥር 6 ላይ የምናገኘው ነው። ኃጢአትን ከሞት ባርነትን ከዚያ ነፃ እንዲወጡ በ50ኛው ቀን ደግሞ የአዲስ ኪዳን ሕግ መንፈስ ቅዱስ በጽዮን ማህደርን ሰጣቸዋል። ያ ማለት ምን ማለት ነው? እንግዲህ የብሉይ ኪዳኑ ጉዳይ ጥላ ነበረ። የአዲስ ኪዳኑ ደግሞ ፍጹም ነው። እንደምታውቁት የነፃነትን የኢዮቤልዩ ሚስጥር ነበረ። በኦሪት ሕግ 50ኛ ዓመት ኢዮቤልዩ ወይም ደግሞ የነፃነት ዓመት ይከበራል። ባሪያዎች ነፃ የወጡበት፣ ዕዳ የሚሰረዝበት፣ መሬት ለባለቤቱ የሚመለስበት በ50ኛው ዓመት ላይ። ስለዚህ መንፈስ ቅዱስ በ50ኛው ቀን መውረዱ የሰው ልጅ ከዲያብሎስ ባርነት ነፃ መውጣቱን ወደ ቀደመው ርስታችን ወደ ቀደመው ክብራችን ክርስቶስ እንደመለሰን የሚያሳይ ነው። ዛሬ በዚህ ሰዓት እንግዲህ እግዚአብሔር ሁሉን ወገኖቼ በጊዜውና በሰዓቱ ይሰራል። ምናልባት ተስፋ ቆርጣችሁ ይህን ድምፅ እየሰማችሁ ካላችሁ ተስፋ ያስቆረጣችሁን ጉዳይ በመንበርከክ እናንተ ተስፋ አስቆርጡት። አትችሉም ለሚላችሁ ሰይጣን እግዚአብሔር ያስችላል የሚለውን ኃይል ንገሩ። ተዘግቶባችኋል ለሚለው ሰይጣን አዎ ያለ ቁልፍ ታሪኬን የሚከፍተው እግዚአብሔር አለ በሉ። ቁልፍ አያስፈልገውም። ክርስቶስ ሲመጣ ሟርተኛ፣ አስማተኛ፣ ጠንቋ የዘጋውን እግዚአብሔር መክፈት ይችላል። መጽሐፋችን እየነገረን ያለው ይሄ ነው። ታዲያ መጽሐፍ ሐዋርያት የመንፈስ ቅዱስ ከወረደ በኋላ ምን አገኙ ነው? አዎ ያገኙት ጸጋስ ሚስጥር ምንድን ነው? የመጀመሪያው ፍጹም ድፍረትና ኃይል ነው። ለምን ቢባል እነዚያ ቀናት አይሁዳውያንን በመፍራት 10 ቀናት ከዚያም በላይ የነበሩት 40 ቀን አስጨናቂ ጊዜ ነበረ። መንፈስ ቅዱስ ሲወርድ ግን የፍርሃታቸውን ልብስ አወለቁት። የድንጋጤን ሐሳብ ተዉት አለ። በሩን ከፍተው በአደባባይ ሊመሰክሩ ቆሙ። የታሉ? እንደተናገረው ተነስቷል፣ ኃይልን ተቀብለናል። ልታስሩ ልትገሉን ትችላላችሁ፣ ግን የማይታሰሩ የእግዚአብሔር ቃል አለ። ይሄ ምስጢር ትልቅ የነገረ መለኮት መገለጥ ክርስቶስ በምድር ላይ ያስተማረውን ነገር ግን ያልገባቸው የነበሩት ጥልቅ ምስጢር በሙሉ ግልጽ ብሎ አሁን ታያቸው። መጽሐፍን መተርጎም ማስተዋል ጀመሩ። ሉቃስ 14:26 አሁን ስለ መጽሐፍ መተርጎም ልባቸው እየተቃጠለ አሁን ጸሎተ ኪዳንን ማድረሱን መናገሩን ይሄን ተናገሩ። የሚገርመው የልሳን ቋንቋና ጸጋ ነው። ይሄ የአዝመራ ሥራ ነው። ለዓለም ሕዝብ በሙሉ በሰፊው ስለነበረ ለሁሉም የክርስቶስ ቃል የወንጌል ምስራች እንዲዳረስ ነው የሰሩት ሥራ ነው። ምክንያቱም የመጀመሪያው ስብከት እዩ ወጡ። መንፈስ ቅዱስን ከተቀበሉ በኋላ 3000 ሰው አጠመቁ። ቅዱስ ጴጥሮስ ወዲያውኑ በድፍረት ቆሞ ወንጌል ሰበካቸው። ይፈራ ይደነግጥ የነበረው ጴጥሮስ አሁን በዚያ ዕለት 3000 ሰው አጠመቀ። 3000 ሰው አይደለም አንድ ሰው አሳመነን። እኛ በዚህ ዘመን ወደ ቤተክርስቲያን ከመለስን እድለኞች። አንድ ከኛ ሃይማኖት ውጭ እዚህ ያለው ማስተማር ቀላል። የጠፉ ነፍሳት አሉ፣ እግዚአብሔርን የሚፈልጉ የተጨነቁ አሉ። ይሄ ቃል ተነግሯቸው ግን እንደ ማግኔት ስበን ወደ እግዚአብሔር ክብር ልናቀርባቸው ግድ ይላል። ዓለምን በወንጌል ማረስ ነው የያዙት። ከዚያ በኋላ እያንዳንዱ ሐዋርያ ወደ ተመደበበት ሀገር ሄደ። ህንድን፣ ግብፅን፣ ሮም ወዘተ ዞሩ፣ ሄዱ። በወንጌል ሰበኩ፣ ጣዖታትን ሰባበሩ። አባቶቻችን በረከት በሁላችን ላይ ይደር። አብያተ ክርስቲያንን መሰረቱ፣ ተአምር ማድረግን አሳዩ። መች በዚህ ብቻ በቃ፣ መከራውንም ተቀበሉ፣ መከራውን ታገሱ። በታመኑት ላይ አዎ እግዚአብሔርን ቃል ተናገሩ። ታመው ለነበሩ እጃቸውን እየጫኑ ፈወሷቸው። ስለ ክርስቶስም መገረፍ መታሰርን የሰማዕታትን ቀንን በድልነት ተቀበሉ። ሐዋርያት ሥራ ምዕራፍ 5 ቁጥር 41 ነው። ስለዚህ ሐዋርያት ካገኙት የጸጋ መንፈስ ቅዱስ የተነሳ ዓለምን ቀየሩ አለ። እኛ ቤተክርስቲያን ከመንፈስ ቅዱስ ምስጢር ስታካፍለን አዎ ከክፉ ሥራ ልንቀየር ይገባል። ለሰው ባንደርስ እንኳን ራሳችን ለእግዚአብሔር ቅድስና ሕይወት መስጠት አለብን። እየነገረን ያለው ይሄ ነው። የቋንቋው መገለጥ የሰናዖር ግንብንም ያመጣል። ታስታውሱ እንደሆነ ቋንቋ በመጀመሪያ ለምን መለያየት መጣ ሲባል የሰናዖር ዘመን ነው። በፍጥረት ላይ ወይም በፍጥረት ሕይወት ታሪክ ውስጥ
የዘፍጥረት መጽሐፍን ስናየው ኦሪት ዘፍጥረት ምዕራፍ 1 ፍንትው አድርጎ ይነግረናል። እነዚያ ሰዎች የሰናዖር ግንብ ሰሩ፣ እግዚአብሔርን እንዋጋ ብለው ጦርነት ጀምረው ነበር። የሚገርመው ግን ምንም ሳይሆን እርስ በራሳቸው አንዱ አካፋ ሲል አንዱ ዶማ ሲያመጣለት እየቀለድክብኝ ነው ወይ ራሳቸው ተጫርሰዋል። ቋንቋ ተደበላለቀ። ስለዚህ ቋንቋ ምን ሆነ? የኃጢአት ውጤት ሆኖ ተገኝቶ ነበር። አሁን ለሐዋርያት ግን ለምን ተሰጣቸው ቢባል በበዓለ ጰራቅሊጦስ መጽሐፍ እንደተናገረው እግዚአብሔር በሰናዖር ዘመን በትዕቢት ምክንያት ያ ተበትኖ የነበረውን ቋንቋ እግዚአብሔር ዛሬ ወደ ቅድስና ለውጦ የሰናዖር ግንብ ሰዎቹን በተነ። የጽዮን ማህደር ወይም ደግሞ የሐዋርያት ቤት ግን ሰዎችን ሰበሰበ። የሰናዖር ግንብ የመሰሉ የብዙ የመናፍቃን አዳራሽ ሰውን ይበትናሉ። ግን ጽዮን የተባለችው ቤተክርስቲያን ግን ልጆቿን ትሰበስባለች። ቋንቋ መጀመሪያ ሰዎችን ለመለያየት ነበረ። አሁን ሰዎችን አንድ ማድረጊያ ሆነ። እግዚአብሔር የልዩነት አምላክ አይደለም፣ የአንድነት አምላክ በፍቅር ለምናመልክ። ስለዚህ ዛሬ ለዘመናችን ለሀገራችን የሚያስተምረን ዛሬ በሀገራችን በኢትዮጵያ ብዙ ልዩ ልዩ ቋንቋ ተናጋሪዎች አሉ። በጣም ደስ ይላል። እግዚአብሔር ያብዛልን። ይሄ ቋንቋ ብዛትም ልዩነትም እግዚአብሔር የፈጠረው ውብ እንጂ ክፋት አይደለም። ቋንቋዎች ስለበዙ ሊከፋን አይገባም። ዋናው ጉዳይ ግን እግዚአብሔር በዓለ ጰራቅሊጦስ ዕለት ሁሉንም ቋንቋዎች ተቀድሰዋል። እርኩስ የተባለ ቋንቋ የለም። እግዚአብሔር ታላቅ ሥራ እንዲናገሩ ፈቅዷል። ነገር ግን ዛሬ እኛ ቋንቋ ለበጎ ከመዋል ይልቅ ለመገዳደል፣ ሰው በቋንቋው ሲታረድ፣ ሰው በቋንቋው ሲሞት እያየን ነው። ዛሬ በሀገራችን ቋንቋ ተጠቅመን የምንለያይ ከሆነ ያሳዝናል። የምንገፋፋ ትከሻ የምንለካካ ኢትዮጵያ ውስጥ ዛሬ የብሔር ትከሻ መለካካት፣ የቋንቋ ትከሻ መለካካት አይጠቅምም። በተለይ ለክርስቲያኖች ቀራኒው ለደረስን ቀራኒው ደርሻለሁ ለሚል ለአንድ ወንጌል ለሚናገር የእግዚአብሔርን ሐሳብ ለሚገልጥ ሰው አዎ አይገባም። መጽሐፍ እየነገረን ያለው የሰው ልጆችን ቋንቋ ማክበር አለብን። የማንንም ቋንቋ በቋንቋ እግዚአብሔር ፍቅርን፣ ሰላምን ልንሰብካቸው ይገባል። መንፈስ ቅዱስ አዎ ለሐዋርያት በወረደ ጊዜ ሐዋርያት በአንድ ልብ ስለነበሩ ነው። ልናደርግ የሚገባቸው ከኛ የሚጠበቁ 4 ጉዳዮች አሉ በዚህ ትምህርት። ምክንያቱም ተግባራዊ ክርስትና ለምን መሰላችሁ? አንደኛ በአንድ ልብ መሆን ፍጹም። በየትኛውም ስፍራ ክርስቲያኖች አንድ ልብ ልንሆን ይገባል። ቅዱሳን ሐዋርያት ጸጋን ከመቀበላቸው በፊት ሁሉም በአንድ ልብ ነበሩ። ቤተክርስቲያን ውስጥ ሆነን 30 አይነት ልብ ካለን ከባድ። መጽሐፋችን እየነገረን ያለው እኛ ከመንፈስ ቅዱስ ረድኤት ለማግኘት በመጀመሪያ ከክፉ መለያየት ልንወገድ ይገባል። ከቂም፣ ከጥል፣ ከክርክር የክርክር ቤተሰቦች ልንሆን አይገባም። ቤተ ክርስቲያን በሀገርም ደረጃ አንድ ልብ ሆና እንግዲህ ሰሜን የሚቀደሰው ደቡብ የሚቀደሰው እዚያ ማሃዱ ነው የሚባለው፣ እዚህ ማሃዱ ነው የሚባለው። ቤተክርስቲያን ቋንቋ አንድ ነው። ስለዚህ ያንን አንድነት ጸጋው ከተለያየ ጸጋ መንፈስ ቅዱስ በላያችን እንዳይወርድ ያደርጋል። ሌላው በጸሎትና በትዕግስት መጠበቅ። ወገኖቼ ዘመናችን እግዚአብሔርን የመጠበቅ ዘመን ይሁንልን። እግዚአብሔርን ስንጠብቀው ታሪካችን ይለወጣል። ታሪካችን የሚለወጠው እግዚአብሔርን ስንጠብቅ ነው። 10 ቀን በጸሎት ተጉ። በጸሎት በመትጋታቸው ረዳታቸው መንፈስ ቅዱስ መጣ፣ ታሪካቸው ተለወጠ ነው። ሌላው የተሰጣቸው ጸጋ ለበጎ ስራ ማዋል። ወንጌላችን ለበጎ ነው መዋል አለበት። ህዝብን ለመለያየት ለማጣላት አይደለም። እግዚአብሔር ለእያንዳንዳችን የሰጠን እውቀት አለ። ገንዘብ ያላችሁ በገንዘባችሁ በጎ ነገር ስሩ። ጉልበት ያላችሁ በጉልበታችሁ በጎ ነገር ስሩ። ይሄ ስጦታ ነው። ስለዚህ እኛም ለሌሎች መርዳት፣ የታመሙትን መጠየቅ፣ ሰላም ላጣ ወንድሜ፣ ሰላም ላጣችሁ እህቴ ክርስቶስ ኢየሱስ ሰላም እንደሆነ መንገር። የመጨረሻው እንግዲህ ሰውነታችን የመንፈስ ቅዱስ ማደሪያ ማድረግ። ሁሌም እንግዲህ በስብከት መካከል እንደምናገረው ወንድሞቼ እና እህቶቼ እግዚአብሔር የፈለገው እናንተ እዚህ መቅደስ ውስጥ እንድትሆኑ ነው። ከጫት ቤት ከሺሻ ቤት ከማያስፈልግ ቦታ መውጣት። ዘመናችን ለዳንስና ለዳንኪራ መሆን የለበትም። እግዚአብሔር በደሙ ዋጅቶናል፣ ጠርቶናል። ወደ ኋላ ተመለሱ። ምንም ዘመናዊነት ምንም አራዳነት ከተፈለገ ቆሞ ማስቀደስ። ብልጥነት ከሆነ በእግዚአብሔር መቅደስ ውስጥ ከቅዱሳን መላእክት ጋር ያ ነው ብልጥነት ደረጃ። ስለዚህ እድሜ ልኩን ሰው አልኮል ላይ ተደብቆ እድሜ ልኩን ሰው ጫትና ጀበና ስር ተደብቆ መኖር የለበትም። መጽሐፍ ቅዱስ ሮሜ 12 ቁጥር 1
ልቦናችሁን ሕያው መስዋዕት አድርጋችሁ አቅርቡ ነው። መንፈስ ቅዱስ በሐዋርያት ላይ አድሮ እንደተቀመጠ እኛም በጥምቀት የተቀበሉን ሀብተ ወልድና ስመ ክርስትና ጠብቀን በንስሐ ሕይወት ልንመላለስ ይገባል። ወገኖቼ ቆሜ የምናገረው እኔ በደል ሳይኖርብኛል ኃጢአት ሳልሰራ ሰርቻ ግን አምላኬ መሐሪ ስለሆነ ነው። ዛሬም እንዴት እግዚአብሔር ይምረኛል የምትሉ አላችሁ። መሐሪ ነው እግዚአብሔር። ከነ ቆሻሻችን እግዚአብሔር ይፈልገናል። ከነ በደላችን እግዚአብሔር ይፈልገናል። ስለዚህ እየተናገርኩ ያለሁት ስጋና ነፍስን ከእርኩሰት ሕይወት ቀድሶ ለእግዚአብሔር መስጠት ነው። እንግዲህ በዓለ ጰራቅሊጦስ የሰናዖር ትዕቢት ወጥተዋል። ከሰናዖር ትዕቢት አስወጣቸው ከእግዚአብሔር። ደግሞ ወደ ጽዮን ማህደር ስንመጣ አዎ በመንፈስ ቅዱስ እሳትነት የሰው ሁሉ ሕይወት እግዚአብሔር ይቀይረዋል። ወገኖቼ እግዚአብሔር መንፈስ ቅዱስ የሁላችን ታሪክ ይለውጣልን። ያስተማረን የመከረን አምላክ ስሙ የተመሰገነ። እንደሰማችሁ ለሌሎች እንዲዳረስ ሼር እና ታባርኩት። እግዚአብሔር ይስጥልን።